ሰላም እንዴት ናችሁ? ተከበራችሁ ውድ የቻናሌ ቤተሰቦች፣ ዛሬ ከጓደኛ ጋር ብዙ ጊዜ የምናወራቸውን የአማርኛ ንግግሮች በእንግሊዝኛ እንዴት እንደሚነበቡ ጭምር አሳያችኋለሁ። ቪዲዮ ለብዙዎች እንዲደርስ ላይክ እና ሼር እያደረጋችሁ እስከ መጨረሻ ተከታተሉት። ለቻናሉ አዲስ የሆናችሁ አዳዲስ ጠቃሚ ትምህርቶች ሲለቀቁ ወዲያውኑ እንዲደርሳችሁ ሳብስክራይብ በማድረግ የደወል ምልክቷን ተጫኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። አሁን ቀጥታ ወደ መጀመሪያው እንሄዳለን። እናንተ እስከ መጨረሻ ተከታተሉት። መጀመሪያ ላይ የተቀመጠው እንሂድ ስንል በእንግሊዝኛ ሌታስኮ ካልን እንሂድ ማለታችን ነው። እንብላ ስንል ደግሞ ሌታስ ኢት ማለት መብላት ነው። ሌታስ ኢት ካልን እንብላ ማለታችን ነው። ሌታስኮ ካልን ደግሞ እንሂድ ማለታችን ነው። ጎ ማለት መሄድ ነው። ሌታስኮ ካልን እንሂድ፣ ሌታስ ኢት ካልን እንብላ ማለታችን ነው። እንጠጣ ስንል ሌታስ ድሪንክ ማለት መጠጣት ነው። ሌታስ ድሪንክ ካልን እንጠጣ ማለታችን ነው። አስታውሰኝ ወይም አስታውሺ ስንል ሪማይንድ ሚ ማለት አስታውሰኝ ወይም አስታውሺ ማለታችን ነው። ቀጣይ አስታውሰኝ ወይም ቀጣይ አስታውሺኝ ሪማይንድ ሚ ኔክስት ማለት ቀጣይ ማለት ነው። ሪማይንድ ሚ ኔክስት ካልን ቀጣይ አስታውሰኝ ወይም ቀጣይ አስታውሺ ማለታችን ነው። ለሴትም ለወንድ መጠቀም እንችላለን። በኋላ አስታውሰኝ ስንል ደግሞ ሪማይንድ ሚ ሌተር በኋላ አስታውሰኝ ማለታችን ነው። ወይም በኋላ አስታውሺ ማለታችን ነው። እውነቱን ንገረኝ ወይም እውነቱን ንገሪኝ ቴልሚ ዘ ትሩዝ ማለት እውነቱን ንገረኝ ወይም እውነቱን ንገሪ ማለታችን ነው። ውሸታም አትሁን ወይም ውሸታም አትሁኝ። ዶንት ቢ ኤ ላየር ላየር ማለት ውሸት ማለት ነው። ዶንት ቢ ላየር ካልን ውሸታም አትሁን ወይም ውሸታም አትሁኝ ማለታችን ነው። ውሸታም አትሁን ወይም ውሸታም አትሁኝ። ዶንት ቢ ኤ ላየር ወይም ዶንት ቢ ኤ ላየር። ሐሳብህ ምንድን ነው ወይም ሐሳብሽ ምንድን ነው? ዋት ኢዝ ዩር አይዲያ አይዲያ ማለት ሐሳብ ማለት ነው። ዋት ኢዝ ዩር አይዲያ ካልን ሐሳብህ ምንድን ነው ወይም ሐሳብሽ ምንድን ነው ማለታችን ነው። ቀጣይ የተቀመጠው የት እንገናኝ ስንል ዌር ሻል ዊ ሚት ዌር ማለት ከየት ማለት ነው። ዌር ሻል ዊ ሚት ካልን የት እንገናኝ ማለታችን ነው። ሚት ማለት መገናኘት ነው። የት እንገናኝ ስንል ዌር ሻል ዊ ሚት እንላለን ማለት ነው በቀላሉ። እየጠበቅኩ ነው ስንል አይ አም ዌይቲንግ ማለት መጠበቅ ነው። አይ አም ዌይቲንግ ካልን እየጠበቅኩ ነው ማለታችን ነው። እየሄድኩ ነው ስንል ደግሞ አይ አም ጎይንግ ማለት መሄድ ነው። አይ አም ጎይንግ ካልን እየሄድኩ ነው ማለታችን ነው። እየሰራሁ ነው ስንል አይ አም ወርኪንግ ማለት መስራት ነው። አይ አም ወርኪንግ ካልን እየሰራሁ ነው ማለታችን ነው። አትጨነቅ ወይም አትጨነቂ ስንል ዶንት ወሪ ወይም ዶንት ወሪ ማለት አትጨነቅ ወይም አትጨነቂ ማለታችን ነው። አታቻኩለኝ ወይም አታቻኩልኝ ለሴትም ለወንድም እንጠቀመዋለን። ዶንት ራሽሚ ካልን አታቻኩለኝ ወይም አታቻኩልኝ ማለታችን ነው። አታጣድፈኝ ማለታችን ነው። ማንኪያ ስጠኝ ወይም ማንኪያ ስጭኝ ጊቭ ሚ ኤ ስፑን ስፑን ማለት ማንኪያ ማለት ነው። ጊቭ ሚ ኤ ስፑን ካልን ማንኪያ ስጠኝ ወይም ማንኪያ ስጪኝ ማለታችን ነው። ቢላዋ ስጠኝ ወይም ቢላዋ ስጪኝ ጊቭ ሚ ኤ ናይፍ ማለት ቢላዋ ማለት ነው። ጊቭ ሚ ኤ ናይፍ ካልን ቢላዋ ስጠኝ ወይም ቢላዋ ስጪኝ ማለታችን ነው። ናይፍ የሚለው የሚጻፈው KNIFE ነው። ሲነበብ ኬ ሳይለንት ነው። ናይፍ ብለን ነው የምናነበው። ሹካ ስጠኝ ወይም ሹካ ስጭኝ ጊቭ ሚ ኤ ፎርክ ማለት ሹካ ማለት ነው። ጊቭ ሚ ኤ ፎርክ ካልን ሹካ ስጠኝ ወይም ሹካ ስጪ ማለታችን ነው። አሁን ድጋሜ ከመጀመሪያው ጀምሮ አነብላችኋለሁ። መጀመሪያ ላይ የነበረው እንሂድ ሌታስኮ እንብላ ሌታስ ኢት እንጠጣ ሌታስ ድሪንክ አስታውሰኝ ወይም አስታውሽኝ ሪማይንድ ሚ
ቀጣይ አስታውሰኝ ወይም ቀጣይ አስታውሽኝ። ሪማይንድ ሚ ኔክስት፣ ሪማይንድ ሚ ኔክስት። በኋላ አስታውሰኝ ወይም በኋላ አስታውሽኝ። ሪማይንድ ሚ ሌተር፣ ሪማይንድ ሚ ሌተር። እውነቱን ንገረኝ ወይም እውነቱን ንገሪኝ። ቴል ሚ ዘ ትሩዝ፣ ቴል ሚ ዘ ትሩዝ። ውሸታም አትሁን ወይም ውሸታም አትሁኝ። ዶንት ቢ ኤ ላየር፣ ዶንት ቢ ኤ ላየር ወይም ዶንት ቢ ኤ ላየር። ሐሳብ ምንድን ነው ወይም ሐሳብሽ ምንድን ነው? ዋት ኢዝ ዩር አይዲያ፣ ዋት ኢዝ ዩር አይዲያ። የት እንገናኝ? ዌር ሻል ዊ ሚት፣ ዌር ሻል ዊ ሚት። እየጠበቅኩ ነው። አይ አም ዌይቲንግ፣ አይ አም ዌይቲንግ። እየሄድኩ ነው። አይ አም ጎይንግ፣ አይ አም ጎይንግ። እየሰራሁ ነው። አይ አም ወርኪንግ፣ አይ አም ወርኪንግ። አትጨነቅ ወይም አትጨነቂ። ዶንት ወሪ፣ ዶንት ወሪ ወይም ዶንት ወሪ። አታቻኩለኝ ወይም አታቻኩልኝ። ዶንት ራሽሚ፣ ዶንት ራሽሚ። ማንኪያ ስጠኝ ወይም ማንኪያ ስጭኝ። ጊቭ ሚ ኤ ስፑን፣ ጊቭ ሚ ኤ ስፑን። ቢላዋ ስጠኝ ወይም ቢላዋ ስጭኝ። ጊቭ ሚ ኤ ናይፍ፣ ጊቭ ሚ ኤ ናይፍ። ሹካ ስጠኝ ወይም ሹካ ስጭኝ። ጊቭ ሚ ኤ ፎርክ፣ ጊቭ ሚ ኤ ፎርክ። ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበር። ቪዲዮውን እስከ መጨረሻ ስለተከታተላችሁት በጣም አመሰግናለሁ። ሌላው በኦንላይን ለመማር የምትፈልጉ ካላችሁ ባስቀመጥኩላችሁ ስልክ ቁጥር በመደወል ወይም በኢሞ፣ በቴሌግራም፣ በዋትስአፕ ሀይ ብትሉ ታገኙኛላችሁ። እናንተን በተመቻችሁ ጊዜና ሰዓት አመቻችታችሁ በየትኛውም ሀገር በየትኛውም ቦታ ሆናችሁ ባላችሁበት በኦንላይን መማር ትችላላችሁ ማለት ነው። ለዛሬ እስከዚህ ይበቃናል። በሌላ በአዲስ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላም ሆኖልኝ ቻው።